አሰላሙ አለይኩም ወራህመቱላህ። ይህ የምነግራችሁ ታሪክ እውነተኛ ታሪክ የሚያሳዝን ነው። እጅግ በጣም ልብ የሚያደማ፣ እጅግ በጣም ትምህርት የሚሰጥ፣ እጅግ በጣም የሚያስጠነቅቅ፣ እጅግ በጣም የሚያስተምር በመሆኑ ልብ ብለን ሰምተን ከዚህ ታሪክ ልንጠቀም ይገባናል። የዚህ ታሪክ ባለቤት አንድ እህታችን ምን ትላለች? አንድ ቀን ከ10 ሰዓት በኋላ 11 ሰዓት ላይ እንዲመጣ ተቀጣጠርናለች ከዚህ ከሰው ጋር። ነገሩ የቅስም ቂሳ የምትናገረው ሴት የደወለችው ሲጀመር ፈትዋ ለመጠየቅ ነበር ይላሉ ሼክ ሰዒድ ብን መስከር አልጋህጣኒ ሐፊዘሁላህ። ምን ትላለች? ባሏ ዘወትር ከፈጅር ሰላት በኋላ የስራ ሻንጣውን ይዞ ወደ ስራ ይሄዳል። የሚመለሰው ኢሻ ሰላት አካባቢ ነው። እናም ይህን ቂሳ እንዲህ በማለት ትጀምረዋለች። ለማንኛውም ይህን ሰው 11 ሰዓት ከ10 በኋላ ተቀጣጥረን ነበር አለች ከዚህ ሰው ጋር። እናም ደወልና በርሽ ላይ ደርሻለሁ አላት። እሷም ምን ትላለች? ተቀባብቼ ምርጥ ልብሴን ለብሼ ሽቶ ተቀብቼ ተኳኩዬ አምሬ በሬን ከፍቼ ወጣሁ አለች። ልክ እንደወጣች ሰውየው የቀጠራት ሰውዬ ከሱ ጎን ያለውን በር የመኪና በር ከፍቶ ቆሞ እየጠበቃት ነው። በዚህ ቅጽበት ባሏ አላህ ሱብሓነሁ ወተዓላ የፈቀደው ነውና ከች ይላል፣ ይመጣል። ባልደነገጠ። የምትወጣው ሚስቱ ነች። በር የከፋተላት ባዕድ ሰው ነው፣ አያውቀው። ተገርሞ ደንግጦ ያያል። ሴትየዋም እንደወጣች አየሁታለች ማለት ባሏን እንዳየችው ፈትልካ ቶሎ ብላ ወደ ውስጥ ተመለሰች፣ ወደ ቤት ተመለሰች። እናም ባል በሚያው ነገር ደንግጦ ተገርሞ እያየል ያለ ይሄ ሰውዬ የእሷ አይታው የተመለሰችው ወይ ባሏ ነው ወይ ወንድሟ ነው ብሎ ፈርቶ ሰግቶ ቶሎ ብሎ መኪናው የከፈተውን በሩን ቶሎ ብሎ ዘጋና መኪና ውስጥ ገብቶ አፈትልቆ በሮ ሄደ። ከዛ ሽሽቱን ተያያዘው። ባልም ወደ ቤት ገብቶ አጅሪትን ይሄ